ሰላም እንደምን አላችሁ ቤተሰቦቻችን። በጣም በከፍተኛ ሁኔታ ጭማሪ እያደረገ የሚገኘው የኢትዮጵያ ምንዛሬ በዛሬው ዕለትም እጅግ በከፍተኛ ሁኔታ ጭማሪ አሳይቷል። ዛሬ ጥር 19 2018 ወይም ጃንዋሪ 27 ያለውን የጥቁር ገበያ የባንኮችና የግል የምንዛሬ ቢሮዎች በስንት እየገዙና በስንት እየሸጡ ነው የሚለውን ከአሁን ሰዓት ጀምሮ አብረን እንመለከታለን። አንድ የአሜሪካን ዶላር በጥቁር ገበያ 190 ብር ከ57 ሳንቲም እየተመነዘረ ይገኛል። 100 ዶላር 19057 ብር እየተመነዘረ ነው። በባንኮች ደረጃ ከፍተኛ ዋጋ እየገዛ የሚገኘው አማራ ባንክ ሲሆን መግዣው 152 ብር ከ91 ሳንቲም፣ መሸጫው 155 ብር ከ97 ሳንቲም አድርጓል። የኢትዮጵያ ንግድ ባንክ ደግሞ አንዱን ዶላር መግዣ 151 ብር መሸጫ 154 ብር ከ64 ሳንቲም አድርጎታል። የግል ምንዛሬ ቢሮዎች የዶላር መግዣ 178 ብር ከ44 ሳንቲም ሲሆን መሸጫው 181 ብር ከ07 ሳንቲም ነው። 1 ዩሮ በጥቁር ገበያ 223 ብር ከ79 ሳንቲም ሲሆን አንድ የስዊዝ ፍራንክ በጥቁር ገበያ 241 ብር ከ50 ሳንቲም ነው። አንድ የካናዳ ዶላር 138 ብር ከ13 ሳንቲም ሲሆን አንድ የአውስትራሊያ ዶላር 130 ብር ከ35 ሳንቲም እየተመነዘረ ይገኛል። ፓውንድ ስተርሊንግ በጥቁር ገበያ 257 ብር ከ07 ሳንቲም ሲሆን አቢሲኒያ ባንክ በከፍተኛ ዋጋ ፓውንድ ስተርሊንግን እየገዛ የሚገኝ ባንክ ነው። መግዣ 206 ብር ከ40 ሳንቲም ሲሆን መሸጫ 210 ብር ከ52 ሳንቲም እየገዛና እየሸጠ ነው። የግል የምንዛሬ ቢሮዎች ፓውንድን መግዣ 230 ብር ከ37 ሳንቲም መሸጫ 234 ብር ከ97 ሳንቲም አድርገውታል። የስዊድን ክሮን በጥቁር ገበያ 21 ብር ከ14 ሳንቲም ሲሆን የኩዌት ዲናር 611 ብር ከ40 ሳንቲም ነው። የዱባይ ድርሃም በጥቁር ገበያ 51 ብር ከ80 ሳንቲም፣ የሳዑዲ ሪያል 50 ብር ከ81 ሳንቲም፣ የጆርዳን ዲናር 268 ብር ከ75 ሳንቲም፣ የባህሬን ዲናር 55 ብር ከ42 ሳንቲም፣ የእስራኤል ሽቅል 6 ብር ከ76 ሳንቲም እየተመነዘረ ይገኛል። ክቡራትና ክቡራን አጠር ያለው መረጃችን ይህን ይመስል ነበረ። ከነገ ጀምሮ ዘርዘር ያሉ መረጃዎችንና የባንክ መግለጫዎችን አዳዲስ ትንታኔዎችን አካተን እንመጣለን። ሰብስክራይብ አድርጋችሁ ቤተሰብ ሁኑ።